ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁ? ከኔ ጋር ያለሁላችሁ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የኩሻሪ አሰራር ነው። እስከ መጨረሻ ተከታተሉ ውዶቼ። የሚያስፈልጉን ግብአቶች ነጭ ሽንኩርት 4 ፍሬ፣ ቀይ ሽንኩርት፣ ቲማቲም፣ ከቸብና ግማሽ ብርጭቆ ውሃ ያስፈልገናል። እናንተ በዛ ያለ መስራት ከፈለጋችሁ ደግሞ ስለማይበላሽ በጁስ ስለሚገባ ማብዛት ትችላላችሁ። እኔ ለአንድ ቀን ብቻ ነው ፈለኩት። ነብቼ ሁሉንም ባንዱ ማሽን ላይ አድርገን እንፈጫለን ማለት ነው በደቃቁ። እዚህ ጋር ከቸብ 2 ማንኪያ የተጠቀምኩት የሾርባ ነብቼ እንደምትመለከቱት ሁሉንም በደንብ ፈጭቸዋለሁ። በደንብ መልቀቅ አለበት። በመቀጠል መጥበሻ አዘጋጁ ወይ ደግሞ ድስት ዘይት ጨምራችሁ ቅመም እንጨምራለን። እኔ የተጠቀምኩት ከሙን ፓውደር፣ በርበሬና ብላክ ፔፐር ነው የተጠቀምኩት አንድ ላይ ከትንሽዬ ክኖር ጋር። እናንተ ግማሽም ከዛ በላይ መጠቀም ትችላላችሁ ክኖሩን። አንድ ትንሽ ከበሰልነው በኋላ ቅድም የፈጨነውን ቲማቲም እንጨምራለን። በቪዲዮ እንደምትመለከቱት ነው። ቲማቲማችንን እንጨምረን እንደዚህ ካዋህን በኋላ በመካከለኛ እሳት እንተዋዋለን ማለት ነው ውዶቼ። ከቆይታ በኋላ ይሄው ይሄን ይመስላል። አልቀጠንም፣ አልወፈረም። በጣም ነው የበሰለው። ቀስ እያለ ነው የሚበስለው። በመቀጠል ከል ነው የምጠቀመው እኔ ግማሽ የሻይ ብርጭቆ ከል ተጠቅሜያለሁ። ከዛ እሱን ቀንሰን በመካከለኛ እሳት ላይ በጣም ቀንሰን እዚህ ጋር ሌላ ስራ እንሰራለን። ኩሸሪያችንን ለመስራት እዚህ ጋር ሸሪ ያስፈልገናል። ድፍን ምስር፣ ሩዝ መስሪ እና መኮረኒ ያስፈልገናል። ኩሸሪ ሲሰራ ብዙ አይነት ማስገባት ትችላላችሁ። ፓስታ የሚገባበት አለ። ተፈለጋችሁ አስገቡ፣ ችግር የለውም። እኔ ዛሬ የምሰራው በእነዚህ ነው ማለት ነው ዶቼ። እና በመጀመሪያ ምስሬን አበስላለሁ። ድፍን ምስሩን በደንብ ሊጥ እስኪሆን አጠብቁት። እንደበሰለላችሁ ማጥላት ትችላላችሁ። አያችሁ ዶቼ፣ እንደዚህ ሲሆን ይበቃዋል። እኔ እንዲህ ሲሆን አጥልየዋለሁ፣ አስቀምጬዋለሁ። በመቀጠል ሸሪያዬን ነው የምጠብሰው በዘይት። እኔ አንድ ፍሬ የተጠቀምኩት ይበቃዋል። ሙሉንም እንዳትጠቀሙ። በዚህ ከለር ሲሆን ይበቃዋል ማለት ሸሪያው ይኸው ተጠብሷል። በጣም የሚያምር ከለር ነው። ከዛን ለ20 ደቂቃ የዘፈዘፍኩት ሩዝ ያለኝ ሩዝ መስሪ ብያችኋለሁ፣ እሱን እጨምራለሁ። በመቀጠል መኮረኒን እጨምራለሁ። እናንተ የፈለጋችሁት መኮረኒ መጠቀም ትችላላችሁ። በመቀጠል ውሃ ጨምራለሁ። ማንኛውንም ምግብ እንደ ከብሳ ስንሰራ እንደምንጨምረው ውሃ ትንሽ ከሩዙ ከፍ አድርገን ከግብአቶቹ ውሃ ጨምሬያለሁ። ትንሽ ጨው ደግሞ መጨመራችሁ እንዳትረሱ። ከርናና እስኪበስል እንጠብቃለን ዶቼ። ከዛ ሌላ ስራ እንሰራለን። እዚህ ጋር ሽንኩርት ነው የምጠብሰው ዶቼ። ሽንኩርታችሁን ዘይት እንዳደፉት በኋላ ሶስት ስለምሰራ እንዳልኳችሁ ሶሶች ላይ እንጠቀማለን። ሽንኩርታችሁን ተፈለጋችሁ ክሪስፒ እንዲሆንላችሁ ዱቄት መጠቀም ትችላላችሁ። ዶቼ ሽንኩርቴን አብስዬ ጨርሼዋለሁ። እዚህ ጋር ደግሞ የቀደሙ ሶስ ነው። 1 ማንኪያ ስኳር ጨምሬ ይበቃል ማለት ነው። ከዚህ በኋላ ዘጋውና አውርደዋለሁ። ሌላ ስራዎችን ነው የምንሰራው ማለት ነው። እስከ መጨረሻ ተከታተሉኝ። እዚህ ጋር ከጎን እየሰራው ስለሆነ እዚህ ጋር ደግሞ ሩዜ ነው እንደምታዩት። ቅድም በጣም ሞልቶ ነበር። አሁን እየቀነሰ ነው ሲበስል፣ እንደዛ እየሆነ ይመጣል ውዶቼ። በዚህ አጋጣሚ ሁላችሁም ለብቻ ማብሰል ትችላላችሁ ሁሉንም። እና ይሄው እዚህ ጋር እንደምታዩት ሩዜንም በዚህ መልኩ ደርሶልኝ፣ ከዛን ደግሞ ምስሬን ጨምሬያለሁ ማለት ነው ውዶቼ። ከዛን ታዋህዱታላችሁ አንድ ላይ ውዶቼ። በርቶታል። እሳታችሁን ቀንሳችሁ ስራ ከጨረሳችሁ ማቅረብ ነው። ካልጨረሳችሁ ሌላ ሶስ መስራት ነው። እኔ ሌላ ሶስ ልሰራ ነው። ይሄ ሶስ ደግሞ ዳአ ይባላል። የሚያስፈልገን በጣም የሞቀ ውሃ 1 ብርጭቆ፣ በደቃቁ የተከተፈ ነጭ ሽንኩርትና የቀደሙ ዘይት ያልኳችሁ እንዳደፉት ያልኳችሁ ዘይታችሁን ትጨምራላችሁ ማለት ነው። ሩብ የሻይ ብርጭቆ ይበቃል። ያው እንዳደፉት ያልኳችሁ የሽንኩርት የጠበሳችሁበትን ማለት ነው። እዚህ ጋር ቅመም የምትጠቀሙ ከሞን ፓውደር እና ብላክ ፔፐር። በመቀጠል ደግሞ ግማሽ ብርጭቆ ከል ነው የተጠቀምኩት። የከሉ በዛ ልትሉ ትችላላችሁ። ሎሚ ግማሽ ካላችሁ መጨመር ትችላላችሁ። ሲጀምር ይሄ ሶስ እንትን ነው
እንደ ሎሚ ነው ቁጥጥ የሚል ነገር ነው እና ለዳአ ተብሎ ነው የሚሰራው ማለት ነው። ስሙ ዳአ ነው የሚባለው። ሌላኛው ሶስ ደግሞ ላይ ደርሰናል ውዶቼ። ይሄ ሶስ ደግሞ በጣም የሚያቃጥል በርበሬ ነው የምታዘጋጁት ስፓይሲ ስለሆነ ቅድም ቀይ ስጎ የሰራሁት አለ አይደለ? እሱን ትንሽ ትወስዳላችሁ። ሁለት ጭልፋ ይበቃችኋል። እሱ ትወስዳላችሁ። በርበሬያችሁን በምትመጥኑና ትጨምራላችሁ። እንዳልኳችሁ ቅድም ዘይቱ እንዳደፈው እንዳልኳችሁ ዘይት ለሁለት ቦታ ተጠቅመናል። ለዳአና ለስፓይሲው ዘይት እሱ ነው የምንጠቀመው። ሽንኩርታችን የጠበስንበትን ውዶቼ በዚህ መልኩ ሶስቱንም ሶስት ጨርሰናል። ለገበታ ነው የምናቀርበው ማለት ነው ውዶቼ። በጣም ቀላል ነው። ስለተከታተላችሁ አመሰግናለሁ። ሩዜም በዚህ መልኩ ደርሷል። ለገበታ እናቀርባለን። ሀሳብ አስተያየት ካላችሁ በኮሜንት ላይ ያስቀምጡልን። መልካም ጊዜ ይሆንላችሁ።